السلام عليكم ورحمة الله وبركاته يا الله سلام تينا عزنة بركة بيالا شبت هلم تقدر نبرس ما مني زوسم كناتوش تفتشالو برجت أو سمي هنا بت مكنات عندنا سركة ياسجرينه ولا تنيا سكزار استكبت هنا برو كمبيوتر تشيط على بزام مكنات فيديو مسرات أكون من برا جناهن إن شاء الله بس سركة بيون يكرر سكولنا أنت لما درس يمكر كنو بالله فك أدم دمو نقتل علن سركاتنا إن شاء الله ويستعكلال ولا مكير እንጥራለን ባሁን ባንችልም ከጊዜ በኋላ እንቀይራለን ቢያስባለው ኢንሻአላህ ይሄ አሁን እዚህ ጋር ሪከርድ ያደረኩበት ያለው ስልክ ይሄ ስልክ ነበር የኔ ስልክ M14 ይባላል ግን አሁን እየሰራልኝ አይደለም በሱ ምክንያት ትንሽ ተሰጓጉያለሁኝ አሁን ሰራበት ቪዲዮ ያው ከእንግዲህ አንድ ጓደኛችን ነው ያው በሱ ስልክ እየሰራሁኝ ነው ዛሬ የዛሬው ሐሳብ የሚመስላችሁ ብዙ ሰዎች መጅሊሱ ላይ ቅሬታ ሲያቀርቡ ተመልክቻለሁኝ እና ከዛ አንፃር መጅሊሱ ምንድነው ያደረገው የመጅሊሱ የሐጅ ብርስ መጅሊሱ ያወጣው የሐጅ ብርስ ምን ያህል ነው ለምንስ እንደዚህ ተወደደ የሚለውን ሐሳብ ነው ወደ እናንተ ይዤላችሁ የመጣሁት ያው የመጅሊሱ መግለጫም አለ እሱንም እናነባለን እንዲሁም እኔ የተሰማኝን በበኩሌ እሱንም አጋራችኋለሁ ያው ይሄን ቪዲዮ መስራቴ ዋነኛ ዓላማ ብዙ ሰዎች ይሄንን ችግር ወደ መጅሊሳችን ወደ መጅሊሱ ሲያስጠጉ ስላየኋቸው ነው ነገር ግን ይሄ የመጅሊሱ ችግር አይደለም 100% ማለት ነው ምክንያቱም አምና የነበረበትን ዋጋ ይተናል ዘንድሮ ደግሞ በዚህ መጠን መጨመሩ ምክንያት የመጅሊሱ መሪ እንዳላደለ በማስረጃ የምነግራችሁ ይሆናል ይሄን ያልኩበት የራሴ የሆነ ምክንያት አለኝ ምክንያቱም ብዙ ችግሮች ይፈጠራሉ እዚህ በመጅሊሳችን ጉዳይ እና ብዙ ሰዎች ሁሉ ነገር ማስጠጋት የሚፈልጉት ወደ መጅሊሱ ነው አንዳንድ ሰዎች በተመለከቱት አንፃር ሳይገባቸው የሚሆን ገብቷቸው ወደ መጅሊሱ የሚያላክፉ ሰዎች አሉ በተለይ ደግሞ እነ አጅሬ በጣም ወደ እነሱ ያስጠጋሉ ያው ከእንግዲህ እነማን እንደሆኑ ገብቷቸዋል ብዬ አስባለሁ እናም የመጅሊሱ ችግር አይደለም ያልኩበት ዋነኛ ምክንያት ምንድነው የኛ የብር መጠን መወረድ ነው እንጂ የመጅሊሱ ብር ጨምሮብን ወይም ለራሱ ይዞ ምናምን አይደለም ያ ነገር ሊስተካከል ይገባል ይሄ አስተሳሰባችን ሊስተካከልና ሊወገድ የሚገባ አስተሳሰብ ነው በዋነኛነት የብር እንዴት 115,000 ብር ጨመረ ብለን ስናስብ አምና 600 ምናምን ሺህ ብር ነበረ ዘንድሮ ወደ 740,000 ብር ሆኗል ይሄ የሆነበት ምክንያት ምንድነው ብለን ስናስብ የዶላር መጨመር ነው በእኛ ሀገር ምንዛሪ ዶላር አምና የነበረበት እና ዘንድሮ የነበረበት ዋጋ አንድ አይገናኝም እንደውም ከነበረበት ላይ $693 ቀንሷል ነው ያለው ዶላር ቀንሶ የኛ ብር መጨመሩ የኛ ብር መውረድ ነው እንጂ የነሱ ችግር ነው ብዬ አላስብም ምንዛሬውን በሪያል ቢያረጋው በሪያል ቢሆን እንደዚህ አይወደድም ይያሉም አይቻለሁኝ አንዳንድ ሰዎች እሱም ቢሆን ዝሮ ዶላሩ ወደ ሪያል ሲመነዘር ሪያሉ መብዛቱ አይቀርም ሪያሉ ሲበዛ ደግሞ ወደኛ ሲመነዘር ደግሞ ያው ታውቁታላችሁ በዚህ ዋጋ ነው የሚመጣው ምንም አይነት የዋጋ ለውጥ አይኖርም ብዙ ሰዎችን መጅሊሱን ሲወቅሱ ነበር ያንን ምንድነው አንደኛ ያለ መረዳት ነው ያስባያለሁ ሁለተኛ ደግሞ ያው የመጅሊሱን ጥላቻም ጭምር ነው ብዬ እንዳስብ ነው ያደረገኝ ምክንያቱም ብዙ ሰዎች በጥላቻ ዝም ብለው ይናገራሉ እንዴት እንደሆነ ሳይገባቸው እንኳን ብዙ ጊዜ የመጅሊሱ የሐጅ ዋጋ እያንዳንዱ ነገር ሂሳብ ተሰርቶ ነው ከሳዑዲ ጋር ሂሳብ ተሰርቶ ነው የሚነገረው እንጂ መጅሊሳችን በፈለገበት ሰዓት ተነስቶ ይሄን ያህል ዋጋ ነው የምትከፍሉት ብሎ የሚወስነው ነገር አይደለም የመጅሊሱ አመራሮች በሐጅ ጉዳይ ያለውን የሚመጥኑት እነሱ ሳይሆኑ ከሳዑዲ የሚመጣላቸውን ኦርደር በማየት ከነሱ የሚመጣላቸውን ትዕዛዝ አይተው አገናዝበው ነው እንጂ የሚወስኑት ቀጥታ ይሄን ያህል ብር ታመጣላችሁ ብለው በራሳቸው የሚወስኑት ነገር አይደለም ይሄ ነገር ሰዎችን ሲያጨቃጭቅ የነበረ ነገር ነው አንድ ሰሞን በጣም አይተነዋል ለዲሃ ይሄ ነገር ቀረ ሙፍቲ በነበሩበት ጊዜ እንደዚህ ነበረ ሲባል ነበር አይደለም ሙፍቲ በነበሩበት ጊዜ የዶላር ዋጋ በጣም ዝቅተኛ ነበር ኢቭን ከዛሬ ስንት አመት በፊት ዶላር 12 ብር ነበር በዛ ጊዜ ያለውን ዋጋና አሁን ያለውን ዋጋ ስናገናኝ አንድ አይገናኝም አሁን በብላክ ወደ 150 ብር አካባቢ ነው በእኛ በባንክ ቤት ደረጃ ስና ደግሞ ወደ 130 ብር አካባቢ ይደርሳል እና ይሄን ነገር ዝም ብለን ከመሬት ተነስተን የምንወቅሰው ነገር አይደለም የዶላሩ መጠን ነው አምና የሐጅ ዋጋ ሲተመን የነበረበት ዋጋ 4900 ምናምን ዶላር ነው ዘንድሮ ደግሞ ያው ተቀንሶልን 4200 ምናምን የተደረገው እና እንደዚህ ተደርጎ ሳለ የኛ ብር መጨመሩ ነው እንጂ ከነሱ ምንም አይነት ጭማሪ አልተደረገም የኛ ብር በወረደ ቁጥር ኢቭን ሌሎች ነገሮች ላይ ማየት እንችላለን ብዙ ቦታዎች ላይ የስልክ ዋጋ ማየት ትችላላችሁ የጤፍ ዋጋ የእህል ዋጋ እያንዳንዱ ዋጋ እየጨመረ ነው ያ እየጨመረ ዝም ብለን የሐጅ ዋጋ ሲጨምር ደግሞ ይሄ የመጅሊሱ ጉዳይ ነው ማለት አንችልም ብር መጠን መውረድ ነው እንጂ የመጅሊሱ መውረድ ነው ብለን ማሰብ የለብንም በእርግጥ መጅሊሱ ላይ ስህተቶች ይኖራሉ በእንደዚህ አይነት ባይኖርም በሌላ ነገሮች ስህተት ያጋጥማል ግን ቢሆንም ሁሉን ነገር ወስደን ወደ መጅሊሱ መለጠፍ የለብንም አንዳንድ ስህተቶችን ወይም አንዳንድ ችግሮችን ከኛ ነው ወይስ ከማን ነው ብለን መገምገም አለብን ያው ከእንግዲህ ወደ መጅሊሱ መግለጫ ወስዳችሁና ወደ 2 ፔጅ ነው መጅሊሱ መግለጫ እሱን የማነብላችሁ ሆናል ታዳምጣላችሁ ብዬ አስባለሁ የምትፈልጉ እስከ መጨረሻው አዳምጡት ተጠቀሙበታላችሁ ብዙ አስተሳሰባችሁንም ሊቀይረው ይችላል ብዬ አስባለሁኝ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛው የሀጅ ምዝገባ አስመልክቶ የተሰጠ ጋዜጣዊ መግለጫ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ አገልግሎትና መስተንግዶን እንግልት አልባ ለማድረግ ባከናወናቸው ሰፋፊ ተግባራት ተጨባጭ ውጤት እያስመዘገበ ይገኛል። ጠቅላይ ምክር ቤቱ የዘረጋቸውን ዘመናዊ አሰራሮች የበለጠ በማሻሻል አገልግሎቱን ተደራሽ፣ ቀልጣፋና ምቹ ለማድረግ በትኩረት እየሰራ ይገኛል። የዘንድሮ የሀጅ አገልግሎት መስተንግዶ ጠቅላይ ምክር ቤቱ ከታሪካዊ የህዝበ ሙስሊሙ የመጅሊስ ምርጫ ማግስት ሙስሊሙ የሚሰጠው አገልግሎት መሆኑን የዘንድሮውን የ1447ኛውን ዓመተ ሂጅራ የሀጅ አገልግሎት ለየት ያደርገዋል። ኢትዮጵያውያን ሙስሊሞች የህይወት ዘመናቸው ትልቁ ህልማቸው አቅሙ ላላቸው ግዴታ ዋጅብ ለሆነው ሀጅ ምን ያህል መስዋዕትነት እንደሚከፍሉ ጠቅላይ ምክር ቤቱ በአግባቡ ይረዳል። በመሆኑም ምክር ቤቱ ህዝበ ሙስሊሙ ይህንን የዘመናት ህልማቸውን እንዲያሳኩና ሀጃቸውን በአግባቡ እንዲፈጽሙ ለማስቻል ከምን ጊዜውም በላይ ሰፊ የቅድመ ዝግጅት ስራ ሲያከናውን ቆይቷል። ከቅድመ ዝግጅት ስራዎች መካከል የሀጅ ምዝገባ ማዕከላትን በዘመናዊ ቴክኖሎጂ እንዲሁም መልካም አኽላቅና ብቁ ክህሎት ባላቸው የሰው ኃይል ከማደራጀት ጎን ለጎን በሀገር ውስጥ ካሉ መንግስታዊና መንግስታዊ ካልሆኑ አጋርና ባለድርሻ አካላት ጋር ውይይት፣ ድርድር፣ ስምምነት ሲያደርግ ቆይቷል። ጠቅላይ ምክር ቤቱ በዘመናዊ ቴክኖሎጂ የተደራጁ የምዝገባ ጣቢያዎችን በሁሉም አካባቢ ተደራሽ ማድረጉ ህዝበ ሙስሊሙን ከተለያዩ ወጪዎችና አገልግሎት መታደግ የተቻለ ሲሆን እነዚህ የምዝገባ ጣቢያዎች በአላህ ፈቃድ ከዛሬ ህዳር 22 2018 ዓመተ ልደት ጀምሮ ንያ ላላቸው ሙስሊሞች በይፋ የምዝገባ አገልግሎት መስጠት ይጀምራሉ። በመሆኑም የዘንድሮ የሀጅ አገልግሎትና መስተንግዶ ዋጋ ተመን በከፍተኛ ሁኔታ እንዳይጨምር ለማድረግ በሳዑዲ አረቢያ ለአል ራህማን እንግዶች አገልግሎት ከሚሰጡ ድርጅቶች ጋር ከቀደምት ዓመታት በተሻለ ግልጽ፣ ፍትሃዊ እና አሳታፊ የአገልግሎት አቅርቦት ውድድር መድረክ በመፍጠር አገልግሎት ጥራቱን በጠበቀ መልኩ በተለይ ከውጭ ምንዛሬ አንጻር በተሻለ የዋጋ ተመን አገልግሎት ማግኘት ተችሏል። እንደሚታወቀው ከ70% በላይ የሚሆነው የሀጅ አገልግሎት ግዢ የሚፈጸመው በውጭ ምንዛሬና በውጭ ሀገር መሆኑ ግልጽ ነው። በመሆኑም በዘንድሮ የሀጅ አገልግሎት ጥራት ከድርድር ሳይገባ ግዢዎች በግልጽ ጨረታ እንዲቀርቡ በመደረጉ ከዶላር አንጻር ከባለፈው ዓመት ጋር ሲነጻጸር ከነበረው 4921 የአሜሪካ ዶላር ወደ 4228 ዶላር ዝቅ እንዲል ተደርጓል። ይህ ማለት ከባለፈው ዓመት አንጻር የ15.6% ቅናሽ እንዲታይ ማድረግ ተችሏል ማለት ነው። ይሁን እንጂ የብር መግዛት አቅም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ልዩነት ያሳየ በመሆኑ የዘንድሮ የሀጅ አገልግሎትና መስተንግዶ ክፍያ የብር ተመን ከባለፈው ዓመት አንጻር መጨመር የነበረበት ከ35% 843,000 ላይ በመቀነስ በ18.4% ብቻ ከፍ ብሎ 740,000 ብር ሆኗል። የ1447ኛው ዓመተ ሂጅራ የዋጋ ተመን ተቆርጧል። ይህ ተመን ከውጭ ምንዛሪ አኳያ ከባለፈው ዓመት ዝቅ ያለ ቢሆንም ሁጃጆች የሚከፍሉት በብር በመሆኑ ተመኑ የጨመረ መስሎ እንዲታይ ማድረጉ አልቀረም። ይህ የሀጅ አገልግሎት መስተንግዶ ክፍያ የተለየ የምንዛሬ ተመን ጭማሪ ካልተከሰተ በቀር የዚህ ዓመት ክፍያ ከላይ የተገለጸው 740,000 ብር መሆኑን በመገንዘብ በህዝበ ሙስሊሙ በተሰጠው አጭር ጊዜ ተጠቅሞ በጊዜ እንዲመዘገብ ጠቅላይ ምክር ቤቱ መልእክቱን ያስተላልፋል። የምዝገባ ጊዜን በተመለከተ የሳዑዲ ሀጅ ሚኒስቴር ከዚህ ቀደም ባልተለመደ መልኩ የሁጃጅ ሙሉ መረጃ ከታላቁ የረመዳን ወር በፊት ሻዕባን 15 1447 ወይም ጥር 26 2018 ወደ ሲስተም ገብቶ እንዲጠናቀቅ መመሪያ በማስተላለፍ ሁጃጆች በተለያዩ ምክንያቶች ሳይዘናጉ እንዲሁም መጅሊሱ በራሱ ፍላጎትና ውሳኔ የምዝገባ ጊዜውን የማያሳጥር ወይም የማያስረዝም መሆኑን በመረዳት አላህ Subhanahu Wa Ta'ala አቅሙን የሰጣችሁና ንያ ያላችሁ ሁሉ ምዝገባችሁን እስከ ሻዕባን 7 1447 ወይም ጥር 18 2018 እንድታጠናቀቁ ጠቅላይ ምክር ቤቱ ያሳስባል። ከዚህ በተጨማሪ ሳዑዲ ሀጅና የጤና ሚኒስቴር በጋራ ባወጡት መመሪያ መሰረት ከዚህ በፊት ከሚያስፈልጉ የጤና ምርመራ የምስክር ወረቀቶች በተጨማሪ በምዝገባ ጣቢያዎች በኩል የሚተላለፍ የመመሪያ መሰረት የሁጃጆችን ጤንነት የሚያሳይ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ እንዲጠበቅባቸው በአጽንኦት እንገልጻለን። ራሳችሁን ለተለያዩ አሳሳች መረጃዎች ሳታጋልጡ ጠቅላይ ምክር ቤቱ የሚያወጣቸውን መመሪያዎች ብቻ ተከትላችሁ በአላህ ፍቃድ ዋጅብ የተደረገባችሁን እርከን እንድታሟሉ በድጋሚ ጥሪያችንን እናቀርባለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህን ይመስላል መግለጫቸው።
ጆት እና ሳናውቅ ወይም ሳንረዳ መጅልሳችንን መውቀስ የለብንም። ዝም ብለን ከመሬት ተነስተን ኢንሻአላህ አንዳንድ ነገሮች እንደሚስተካከሉ ተስፋ እናደርጋለን። የብር መጠኑ ግን የኛ የብር መጠን መውረድ ነው እንጂ የሀጅ መወደድ እንዳላደለ ሁላችንም ማወቅ አለብን። ብዙ ሰዎች ሲጨቃጨቁ ስላየው ነው በዚህ ዙሪያ ከእንግዲህ ድሃ ሀጅ ማድረግ አይችልም ምናምን የተባለ ነበር። በእርግጥ እኮ ድሃ ፊትም ሀጅ እንዳደረገ አልተገደደም፣ ግዴታ አልተደረገም። የሚችል ነው ግዴታ የተደረገበት እና ስለዚህ የሚችሉ ሰዎች ሀጅ ያደርጋሉ። የማይችሉ ሰዎች ደግሞ አላህ ሱብሓነሁ ወተዓላ እንድንችል ይርዳን፣ እኔንም ጨምሮ ሁላችንንም ይርዳን። ወደ ሀጅ ሁላችንም መሄድ እንፈልጋለን እኮ የማይፈልግ ኑሮ አይደለም። እንደዚህ ምላችሁ ጉጉት የለም ወደዛ የሚሄድ ግን የብር መጠን ነው። በቃ እኛ አንችልም፣ እንቀመጣለን፣ በሌላው ነገር ላይ እንጠነክራለን። ስንችል ደግሞ ኢንሻአላህ እንሄዳለን። ሁላችንም የሁላችንም ምኞት ነው። ስለዚህ ዝም ብለን ከመሬት ተነስተን መጅልሳችንን ባንወቅ ስላለሁኝ እስከ መጨረሻው ስለተከታተላችሁት ከልብ አመሰግናለሁ። ይህን ቪዲዮ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።